ልጅ ከሰላም ጋር ተኝታል። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ወይዘሮ ማርታ ራሷን መቆጣጠር አቅቷት ማለት ነው በቆመችበት ወድቃለች። በጣም በሚያሳዝን ሁኔታ ዛሬ ላይ ወይዘሮ ማርታ በጣም በራሷና በባሏ አዝና ማለት ነው ቁጭ ብላለች። በጣም ግን በሚያሳዝን ሁኔታ ወይዘሮ ማርታ ባሌ ይሄንን ያደርግብኛል ብላ በፍጹም ሳትጠብቅ የኖረች ሲሆን በስተመጨረሻም ግን ጋሽ ደረጀ በጣም በሚያሳዝን ሁኔታ እንደ ከዳት ስታውቅ በጣም ደንግጣለች። እንዴት ሊሆን ይችላል? እንዴትስ ይሄንን ተፈጠረ? በማለትም በጣም አዝናለች። ግን ደግሞ በስተመጨረሻም አሁን ላይ ጋሽ ደረጀ ውሳኔው ጋር ደርሷል። ምንም ይሁን ምንም እውነታውን ለመቀበል ቆርጬ ተነስቻለሁ። ምንም የሚያሳፍረኝ ነገር የለም። ለምንድን ነው እስከ ዛሬ ድረስ ጸጥ ማለቴም በጣም ትልቅ ወንጀል ነው በማለትም ተናግሯል። እስከ ዛሬ ድረስ እንግዲህ ጸጥ ብሎ ቤት ውስጥ የተቀመጠው አቶ ደረጀ ልጁ ኤቢ ማለት ነው ዛሬ ላይ ለካ ሰላም የቤት ሰራተኛ ሆና እስካሁን ድረስ ለአባቴ እያሰራራችው የምትኖር የነበረ ሲሆን ዛሬ ላይ ግን በስተመጨረሻም እኛ ማወቃችን ትልቅ ነገር ነው። በእርግጥ አባቴ በጣም ተቀይሜዋለሁ። ብቀየመውም ምንም ነገር ከማድረግ ወደ ኋላ አይለኝም በማለትም ተናግራለች። ግን ደግሞ ዛሬ ላይ እናግዘዋለን እና ይህ ማለት ደግሞ ጋሽ ደረጀ ጥቃት ደርሶበታል እንዲሁም ያውም በሰከረበት መሆኑን በጣም ያሳፍራል በማለትም የተናገረችው። እናም እንግዲህ ጋሽ ደረጀ እስከዛሬ ድረስ ለማንም ላለመናገር የወሰነበት ምክንያት እሱ ሳያውቅ መሆኑንና በሰከረበት መሆኑን በጣም ተናዷል። ዛሬ ላይ ወይዘሮ ማርታ የምታደርገውን ነገር ግራ ገብቷት በጣም ተናዳለች። ምክንያቱም እኔ እስከዛሬ ድረስ ለቤቴ ለልጆቼና ለአንተ ነበር እየደከምኩ የነበረው። አንተ ለካ ከቤት ሰራተኛ ጋር አሸሼ ገዳሜ እያልክ ነበረ። በጣም ነው ያዘንኩብህ ደሬ በማለትም ተናዳለች። እናም ከዚህ በኋላ ዓይንህን ማየት አልፈልግም፣ ውጣልኝ ከቤት ትለዋለች። በጣም ግን በሚያሳዝን ሁኔታ እስከ ዛሬ ድረስ ሰላም በጣም የምንወዳት ሰላም ማለት ነው ዛሬ ላይ በጣም በሚያሳዝን ሁኔታ ራስ ወዳድ ሆና ማለት ነው እየተጋፈጠች ትገኛለች። በጣም በሚያሳዝን ሁኔታ ሰላም ዛሬ ላይ በጣም በሚያሳዝንና በሚያሳፍር ሁኔታ የግል ጥቅሟን ለማካሄድ ስትል ነበረ ከጋሽ ደረጀ ያረገዘችው። በዚህ ሁኔታዋም ማለት ነው ዳጣ በጣም ተናዳባታለች። ሰላም ይሄንን ታደርጊያለሽ ብዬ በፍጹም አላሰብኩም ነበረ። በፍጹም እናቴ ይሄንን ነገር ታደርጋለች ብዬ መቼም አላስበውም። አንቺ ለካ እንደዚህ አይነት ሰው ነሽ በማለትም እየተናገረችው ግን ደግሞ በስተመጨረሻ ጋሽ ደሬ እንዲህ በማለትም ተናግሯል። በጣም በሚያሳዝንና በሚያሳፍር ሁኔታ ዛሬ ላይ ቤቴ በራሴ እጅ እንደበተንኩት ሳስብ በጣም ተሰምቶኛል። ግን ደግሞ በቅርቡ እውነታውን ወጥቶ ወይዘሮ ማርታ ይቅርታ አድርጋልኝ ወደ ቤት እመለሳለሁ፣ ከልጆቼ ጋር እኖራለሁ በማለትም እንግዲህ ጋሽ ደረጀ የመጨረሻ ውሳኔው ይናገራል። በእርግጥ ወይዘሮ ማርታ ክህደት የተፈጸመባትን ሴት ብትሆንም በስተመጨረሻም ግን አሁን ላይ ጋሽ ደሬ በጣም በሚያሳዝን ሁኔታ እንደዚች አንገቱን አቀርቅሮ እያለቀሰ ይገኛል። እንኳን ይቅርታ እየመጠየቅ ድፍረቱን አላገኘም። ምክንያቱም ወይዘሮ ማርታ እስከዛሬ ድረስ ለቤታቸው እየተጋችና እየለፋች እንደሆነ ሁሉንም ሰው የሚያውቀው ነው። ለእኛ ስትል ነበር ይሄ ሁሉ እየደከመች የነበረው። ግን ደግሞ እሷ ለስራ በሄደችበት ለትምህርት በሄደችበት እኔ እንደዚህ ማድረግም አልነበረብኝም በማለትም ጋሽ ደሬ በስተመጨረሻም ጋሽ ደሬ እንደዚህ እያለቀሰና እምባውን እያነባ ይገኛል። ወይዘሮ ማርታ እኔ እንደሆነ መቼም ይቅርታ አላደርግልህም፣ መቼም ገለኸኛል እኮ ደሬ በማለትም ገለኸኛል። ቤት ውስጥ እያለሁኝ ያውም ከሰራተኛዬ ጋር እሷ ወለደች ብዬ እንኳን ደፋ ቀና እያልኩኝ ይሄ ሁሉ እሷ ወለደች ብዬ
ስንከባከባት እንኳን በፍጹም ምንም አይነት ጥርጣሬ አልነበረኝም። የቤት ሰራተኛዬ ይህንን ጉድ ትሰራኛለች ብዬ በፍጹም አስቤው አላቅም። ግን ደግሞ በፍጹም የራሴ ችግር ነው። ምክንያቱም የቤት ሰራተኛ ይህን አክል አቅርቤ እሷስ ቢሆን ይሄ ሁሉ ስንከባከባት አላሳዝናትም እንዴ? ምን ነው በማለትም እንግዲህ ትናገራለች። ምስኪኗ ወይዘሮ ማርቲ ዛሬ ላይ ብታነባ ብትወድቅ ብትነሳ በፍጹም ማንንም ያያት ሰው የለም። ዛሬ ላይ ሁሉንም ከጎኗ አይደለም። ምክንያቱም ጋሽ ደሬ ዛሬ ላይ በጣም ቢያዝንም ግን ደግሞ ወይዘሮ ማርታ በጣም የተጎዳች ሴት ናት። እናም እንግዲህ ዛሬ ላይ ወይዘሮ ሰላም ማለት ነው ሰላም ዛሬ ላይ በጣም በሚያሳዝን ሁኔታ በጣም በሚያሳፍርም ሁኔታ ጭራሽ ቤቱን በስሜ አድርግልኝ በማለትም ትናገራለች። ጋሽ ደረጀ በፍጹም ነገ ለልጆቹ ንብረት ብለሽ ወደ ቤት እንዳመጪ ማርታን እንዳረብሻት በማለትም ደጋግሞ ሲናገር ነበረ። አንዱን ቤት በስሜ ያደርግልኝ ብላ አፏን አውጥታ የተናገረችው ቤት ልከራይልሽ ይችላለሁኝ፣ ግን ደግሞ ሁሉንም ቤቶች እሷ የምታውቃቸው ቤት ስለሆኑ እኔና እሷ ደክመን ለፍተን ግረን ስለሆነ ያገኘነው እኔም እሷም እኩል ለፍተን ያገኘነውን ቤት በፍጹም ልሰጥሽ አልችልም በማለትም እንግዲህ አንቺ ትቀልጃለሽ በማለትም ከቤት ያስወጣት ሲሆን ዛሬ ላይ ግን በፍጹም እሺ እንደዛ ከሆነ ልብሴን ጠቅልዬ ልጄን ይዤ ወደ ቤትህን እመጣለሁ ማለትም ሰላም ለጋሽ ደሬ ታስፈራረዋለች። ጋሽ ደሬም እንዲህ በማለትም መልሶላታል። እስቲ አንቺ ድፍረት ካለሽ ነይ በማለትም ተናግሯታል። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ወይዘሮ ማርታ በጣም በሚያሳዝን ሁኔታ ሰላም ወለደች በማለትም አክስቷ መጥፎ ፊት እናታሳያት በማለት ጭራሽ ቤት እንከራይላት እስከ ማለት ድረስ ጭራሽ ደግሞ ጠዋት ማታ እያለች እሷን እየጠየቀች ስትመላለስ እንደነበረ ስታስታውስ በጣም ተንገበገበች። ምክንያቱም ሰላም ምስኪንና በጣም ጥሩ ሰው መስላት ነበረ ማለት ነው ያ ሁሉ ነገር ስታደርግ የነበረው። በጣም ግን በሚያሳፍር በሚያሳዝን ሁኔታ ዛሬ ላይ ጋሽ ድሬ እያለቀሰ ነው። ምንም ያክል ቢያነባ ምንም ያክል ቢያዘን በፍጹም ምንም አይነት የሚለወጥ ነገር እንደሌለ ግልጽ ነው። ሰላም ሰላም! ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ እንግዲህ በጣም አንገብጋቢውና አሳዛኙ የዳጣ ድራማ ይዤላችሁ ከች ብያለሁ። እባካችሁ ለዚህ ድራማ አዲስ የሆናችሁ ለዚህ ቻናል አዲስ የሆናችሁ ላይክ ሸር ያደረጋችሁ አበረታቱን። አዳዲስ ቪዲዮ ይዘንላችሁን እስከምንመጣ ቸር ቆዩልኝ። ማርታ ለጋሽ ደሬ ይቅርታ ታደርግለታለች ወይስ ከቤት ታስወጣዋለች? ሰላምስ ልብሷን ይዛ ትመጣለች ወይስ በዛው ትቀራለች?